ዞር በል አሰው ከዚህ በኋላ ካደራ ልጄ ላይ አንዲት የፀጉር ዘለላ እንኳን ብትነካ ውርድ ከራሴር አለቀው። ምን ልታገለግልሽ ነው? ዝም በል። እስካሁንም የሰውን አፈርቼ እረኛ ትሆናለች፣ በግ ትጠብቃለች። እረኛ ሆናለሁ፣ በግ እጠብቃለሁ። እሷ ቆይ ለምን ትንቀናለች? ከጥፍሯ ቆሻሻ እኮ አትመጣም። ብላ ላከች። አንተ አይደል እንደ በጎችን ተበቃት ቁጭ ብለህ የምትውለው እሷን ለመሰለኝ። ቆይ እሷ ከማን ትበልጣለች? ሰው ሰላም ሳትል እየተኮሳተረች ግንባሯን ኩስትር እያለች ነው የምትሄደው። እኔማ እንዲያውም እስኪ ወጣላት አልተዋት። እንዲያውም አዲስ ዘፈን አለኝ። እሺ ተቀበል። እሺ ተዘራ ብታርፍ ይሻላል። አንቺ ምን አገባሽ? ሳይል ይሰድብናት። ቆይ ለሷ ጨነቀልሽ? ጨነቃል። ቆመ ቀልያችን ምሰብሽ ሁሉ ጊዜ አንቺ ሳምስ ነው የምትሰድበኝ። እኔ እኮ እሷን ስድብ ለምጄዋለሁ። እሷ ግን ሲከባት ቤቱ ነው የሚበጠበጠው። እሜ እንኳን ተሳቀቃለች። እቺ ልጅ ተሳቃ ሞተች ማለት ቀሎት እውነታቸው አንተ አትናቀቀው። አንቺ አትራጂ ሁለቱ ብቻ ዛሬ እየደረ አይደለም አይያል ታነሽ ነኝ ነው እየጠራችሽ እኮ ነው። ምንድነው አንቺ ምቀኛ መሰሪ? ምንድነው የሚያስጨውሽ? ለሰርግሽ አይደል እንዴ የምጨፍረው? ደግሞ ትመልሽልኛለሽ እንዴ? ማና ቆሞ ቀር ነው? ቆሞ ቀር አይደለም። አንቺ ወፍ ዘራሽ ሆነሽ የሚያጭሽ ሻንጣሽ እንደሆነ ሰው ሁሉ እንዳንቺ ቆሞ ቀር እንደሆነ ፍላጎት። ለምንድነው የምትሳደቢው? ስድብ ሲያንስሽ ነው አንቺ ማህይብ። ምንድነው እሱ ጉዱ? ምን አራችሁ ነው? ይኸው ታሳው እቺ ጉደኛ ነው አያል። ይኸው ነይ አደለሽ ምን ወረሻ የታለች? እስቲ ላይ ሰፈር ላሉት ሰውዬ ጎሽ ይሄን ስጋ ወሰድልኝ እስቲ አድርሳልኝ። ውጭ እንደው እናን እንደው ሙሽራ ይሰደባል። ለምን ተሳደብሽ? ምን እኮ አልተሳደብኩም። ሲጨፈር ሸብረብ ተብሎ ነበር። አንቺ እዚሁ ስሬ ተቀምጠሽ ደግሞ ተሳደቢ? አንቺ ምን ብዬ ሰድብሻለሁ? በአሁን ዝም በይ ዝም በይ። ሆይ ለነገሩ እዚህ ቤት እኔ ስሰራ ነው እንጂ ስጨፍር ማንም ደስ አይለው። እኔ ዘፈኑን ስለው ግጥሙን ስለሚመጣልኝ ነው። የድሮ ዘፈኑ ግጥሙ እንደሆነ ረስቼዋለሁ። ወፍ ዘራሽ ወይም ቁሞ ቀር ስለሆንኩ አይደለም እሷ እንዳታገባ ብዬ። ማን ነው እንደባለው? እቺ አያልናታ። ዝም በያት። ነይ ልጅ አንቺ ቁሞ ቀርም ወፍ ዘራሽም አይደለሽም እና ነይ። ይኸው ምን የመሰለች ሸምበቆ የመሰለች እናት ነበረችሽ። አቤት ማማሯ፣ አቤት ማማሯ።
ይኸውልሽ ሰንከት ትምትልናት ደግሞ ያንቺ የምታገቢው ይሄ ባማጭ የመጣውን አይደለም አንቺ የምታገቢው አንቺ በህልምሽ ያየሽልኝን እንዳብዬ በቃሉ ጨዋ ሴት የሚያከብር ትዳሩን የሚወድ ሸበላ እሱ ነው የሚያገባሽ እናናዬ የኔ ልጅ አፈር ልብላሽ እሱ ነው የሚያገባሽ ማማ እቺ ልጅ በልጄ ላይ ምን ብላ እንደዘፈነች ሰምተዋል እስቲ ባክሽን እዚህ ላይ ሰፈር ላሉት ይሄንን ስጋ አንድ ላይ አርጊና ደሞ እንጀራና ወጥ አምጪልኝ ካይነት አርገሽ አጥቅሽና ለራሷ ማማ አይበቃም በቃ አንድ ሙክት እንደውም ታርዶ ይጨመርበት እንደውም ዋጋ ይተታረድ እናስ ታዲያ ያረባናት እኮ አይደለም በላት እንጂ እኮ ቆማ እንድትቀር ዋጋ ይማትታረድም አንቺ ምን አገባሽ እረኛ እንጂ ባለቤት ነሽ ወላንሳ በቃንካ እሱ ተወና እኔ ተነለዋለሁ ሂድ አንተ አንቺ ታይኮ ነው የምልሽ ምን ሆናለች እቺ ዋጋ ይማትታረድ ማንንም አይነካት ናና ማንንም አይነካሽም መጀመሪያ እኔን መግደል አለባቸው አትልፋ ዋጋ እንደሆነች አትታረድ የማማች ልጅ መጣች ወጋየው መጣች ወጋየው ጉልበትም
በድዬሻለሁ። አንገትሽን እንድትደፊ አድርጌያለሁ። እባክሽ ይቅር በይኝ። አንተስ አባቴ እንዴት ከረምክ? የት ወደክ? የት አረፍክ አባ? ገዳይ መጣሁልህ እኮ። ወይኔ አባቴን ገዳይ መጣሁልህ አባዬ። ወያ ወይ እኔ ልደፋ እኔ ልጅ ወይኔ አይደለም አባቴን። አሁን አይለቀስም። ተነሽ ለእኔ ያርገው አባዬ። ተነሽ አሁን ደንቡ። ወይኔ አባዬ እኔ ልደፋልህ አባ። ወያ አባ እኔን ብሎታል። ያምሻል። ኧረ እንደው እባካችሁ ኧረ እንደው ጎረቤት እንደው እንዳይሰማ። ሰርግ እኮ እየደገስን ነው። እዚህ ቤት እንደው ሰርግ አይውጣላችሁ ከሰው አፍ አትውጡ ተብለን ተረግመናል እንዴ? የተረሳን ወሬና ሀሜትን ለማስታወስ ነው እንዴ እንደዚህ የሚኮነው? እጂ አንቺው ደግሞ ውጪ ወደ ከልሽ እጂ። አንቺ ተነሺ፣ ስሚ፣ ሂጂ ውጪ ነው የምልሽ። ምን እዚህ ታማርትብኛለች? እዚህ ሂጂ ውጪ። እንደዛ ሟርተኛ የታለች? እረፍ ብዬሃለሁ። እስቲ ቆይ ተረጋጋ። እኔ ለዚህ ቤትና ቤተሰብ ቀን ከሌት ለፍቻለሁ። አሁን ደግሞ ልጄን ልዳር ወግ ይድረሰኝ ብዬ ብነሳ እቺ ጦሰኛ መጣችብኝ። ይባስ ብላ ደግሞ እርግማኗን ይዛ እስከ ዛሬ የት ነበረችና ነው አሁን በዚህ ጊዜ እንደግላ የምትመጣው? እስቲ ቆይ መጀመሪያ ተረጋጋና ጣሰው፣ ይኸው ጣሰው፣ እባክህ ጣሰው። ታለም ሄዳለች። ምን ማለት ነው? የተረገመች እርግማኗን ጥላብን ሄዳለች። ምን ወላን ሰምቶ የተረገመች ጉድ አድርጋለች። ታለም አይዞሽ እናት። ኧረ ተይ አንቺ ልጅ፣ ኧረ ተይ። ሰው አይደለንም። ተነሽ ነው ተነሽ። ተነሽ እቺ ግቢ ወደ ቤት እንዴ ና ታይ ሆነ ምንሽ ከላቸው ላይ ተነሽ እስቲ ወላስ
ነያጂ አንቺ ልጅ ነግሬሻለሁ። አንቺ ተመለሽ እኮ ነው የምልሽ። እዚያ አታላዝኝም። ነይ በርቺ። አንቺ ልጅ አትገቢ። አንቺን እኮ ነው በኋላ ጅብራት ሆነሽ ለቅሶ እንዳታስቀምጪ። አንቺ ናና ያልተኝ እኔም የዛት ምን አልገባም። ከተኝ እንዴት አደራችሁ? ወገይ ምን እኮ መማት አይ ድንገት ስጠሪ ነው። ጋሼ ይሄን በረት ጠብቁ፣ ማንም ሰው እንዳይገባ ብሏል። እሺ እናና አቺናና። አቤት። ደግሞ ስሚ፣ የወጋየው መምጣት ለነዛረኛ ጓደኞች ንገሪያቸው አሉሽ። እሺ እሺ። አዎ ማለቴ እናና የምሬ ነው። አንድ ነገር ቢሰማ ባንቺ ነው የሚለቅሽ ነው። ጫፍ ከሰሙ መሳቂያ መሳለቂያ አድርገው ሰርግ የሚያሰናክሉ።
ናናይ እንዴት አደርሽ? እንዴት ነሽ? እግዚአብሔር ይመስገን። እማቸርነት ጋር እየሄድኩ እኮ ነው። አባባ አዲስ ነገር ተፈጥሯል። ምን ነው ደህናማ አይደላችሁ? አብዬ ሳሉ ዳዊት ነኝ። መልከ ቁርጥ አብዬ በቃሉ ነው። ታዲያ አዲሱን እንግዳ በጠዋቱ ወዴት ነው ይዘሽው የምትሄጂው? አባባ ሌላም ነገር ተፈጥሯል። እማዬን አመማት። ወጋየሁም እንደገና ጠፋች። አልነገሯችሁም? ጊዜ አልሰጣት። ምኑን? አንተስ? እኔም እድሉን አልሰጡም። ሐኪም ቤት ውሰዳቸው። አባባ ወደ እርሶ ጋር እየወሰድኩት ነበር። እሱ ደግ ግቡ መጣ።